ይሄ እኔን አይታችሁ ትምህርት እንዳትሰንፉ ተማሩት ለተማሪና ለተሳለው ብለዋ ስራ ይጠፋ ነው የሚባለው። ሙላቱ 1 ሚሊዮን ብር ቢሰጠው ምን ያደርግበታል? ወጣት ስለሆንኩት ማንኛውም ስራ መስራት በዚህ ሰዓት እችላለሁ። በእኔ በጣም የደከሙት ቤተሰቦችን መረዳት ይፈልጋሉ። ትምህርት እኔ ብዙ የለፈውበት በትምህርት ላይ ስራ ባገኘው ደስተኛ ነበርኩ። ግን ስላልተሳካልኝ ዝም ብዬ አሁን ለጊዜው ስራ እስከሚገኝ ድረስ ብዬ እየሰራው ነኝ። ሊስትሮን እየሰራ በቀን ምን ያህል ታገኛለህ? በቀን ማገኘው ቢያንስ ለቁርስ ለራት ምናምን አውጥቼ። እንኳን ወደ ብርቅ ሚዲያ ኮፍታይማችን በሰላም መጣ። በመጀመሪያ እስኪ ለአድማጭ ተመልካቾቻችን ራስን አስተዋውቅልን። እሺ እኔን እድል ስለሰጣችሁ አመሰግናለሁ። ስሜ ሙላቱ መላኩ ይባላል። የሚሰራው ሊስትሮ ነው። ከዚህ በፊት ተማሪ ነበርኩ። ትምህርትን ጨርሼ ስራ እድል ስላላገኘሁት ሊስትሮ ስራ እየሰራው እስካሁን ቆየሁት። መልካም እንግዲህ አሁን እንደነገርከን የሊስትሮን ስራ እየሰራህ ትገኛለህ። ያለህበትን ሁኔታ የኑሮ ሁኔታ እንዴት እዚህ ደረጃ ላይ እንደደረስክ ንገረን። ጥሩ ነው። ባሳለፍነው በ2017 ዓመተ ምህረት በጣም ከባድ ሁኔታ ነው ያሳለፍነው። እሱ ምንድነው እኛ ያለንበት ቤት እየተፈረሰ መንገድም እየተሰራ ስራም እየተከለከለን በከባድ ሁኔታ ነው ያሳለፍነው። መልካም እንግዲህ የትምህርት ዝግጅት ተምረህ ስራ እንዳጣህ እየነገርከን ነበረ። ምንድነው የተማርከው? የት ነው የተማርከው? እሱን ንገረን እስኪ። የተማርኩት በወላይታ ሶዶ ዩኒቨርሲቲ ፊልዱ ሜጀር ባዮሎጂ ማይነር ኬሚስትሪ በሱ ነው የጨረስኩት። በ2013 ጨርሼ እስካሁን ድረስ ስራ እድል አላገኘሁትም። መልካም እንግዲህ እንደነገርከን በወላይታ ሶዶ ዩኒቨርሲቲ የመጀመሪያ ዲግሪህን ማለት ነው የሰራው። እሱን ይዘህ የሊስትሮ ስራን ነው አሁን እየሰራህ ያለው። ምን ያህል ጊዜ ሆነ ይሄንን ስራ እየሰራህ? 2010 እስከ 15 ድረስ 13 ተመረቄ እስከ 15 ድረስ ስራ እየፈላለኩ ቆየሁት። ከዛ አልተሳካልኝም። ወንድሜ ጠርቶኝ ወደዚህ መጥቼ ዝም ብዬ ከምቀመጥ ብዬ ሊስትሮ ስራ እስካሁን እየሰራሁ ነው። ላለፉት ስንት ዓመታት ማለት ነው? 18 ይሄ 3ኛ ዓመት ማለት ነው። 3 ዓመትን እንግዲህ ዲግሪህን ከወላይታ ሶዶ ዩኒቨርሲቲ ይዘህ ለ3 ዓመታት ያክል የሊስትሮ ስራን መስራትህ ምን አይነት ስሜትን ፈጠረብህ? ትምህርት እኔ ብዙ የለፈውበት በትምህርት ላይ ስራ ባገኘው ደስተኛ ነበርኩ። ግን ስላልተሳካልኝ ዝም ብዬ አሁን ለጊዜው ስራ እስከሚገኝ ድረስ ብዬ እየሰራው ነኝ። ሊስትሮን እየሰራ በቀን ምን ያህል ታገኛለህ? በቀን ማገኘው ቢያንስ ለቁርስ ለራት ምናምን አውጥቼ ቢያንስ ሚተርፍ ትንሽ ነው። ትንሽ ብር ነው፣ ብዙ አይደለም። ቢያንስ 100 ብር 200 ብር ከተረፈ ከዛ በላይ አናገኝም። እሱን አሁን የቤት ኪራይ ያለ የተለያዩ ነገሮች አሉ፣ ምግብም እንዳነሳው አለ። እንዴት ነው ይበቃል አሁን እሱን አብቃቅቶ ለመጠቀም? እሱ በጣም ከባድ ነው። አሁን ያለነው ሁኔታ በጣም ከባድ ሁኔታ ነው ያለነው። ስራም በዛ ላይ አሁን እየጠፋ ይሄዳል። መንገድም ስለሚሰራ ስራም እየጠፋ ይሄዳል። ሁኔታው ከባድ ነው። አሁን ብዙ ትርፍ የለም። ዝም ብለን ነው የተቀመጥነው። እንደዚህ ስራ ስትሰራ የተለየ ያጋጠመህ ነገር አለ? እንደው አንዳንድ የሚገርም ሰውም ሊመጣ ይችላልና እንደዚህ ዲግሪ እንዳለ ስታጫውታቸው ከሰው ጋር ስታወራ ሰዎች ምን ይልሃልና የተለየ የገጠመህ ነገር ካለ? ብዙ ነገር ያጋጥማል። አንዳንዴ ሰው አሁን እኛ የምንቀባው ቀለም በጣም ጨምሯል። ሰው ግን የሚያስበው እንዴት ነው? በድሮ ዋጋ ነው የሚያውቀው። አሁን አንድ ቀለም ኪዊ ቀለም 500 ብር ገብቷል። ሰው እኛ 40 ብር 30 ብር ካለን 25 ብር ነው 15 ብር ነው። እንዴት ነው ይሄ እንዴት ገባ ብሎ ከኛ ጋር ብዙ የሚከራከር ሰው አለ። እሱም እሺ ብለን ተቀብለን በጥሩ ሁኔታ ያው ሳናስቀይም አስተናግደን ነው የምንሸኘው። እንግዲህ ሁሉም ሰው የልጅነት ህልም አለው። ትምህርት ቤት ስንማር ምን መሆን ትፈልጋላችሁ ስንባል ብዙ ነገር እንላለን። ኢንጂነር፣ ፓይለት፣ ዶክተር እያለን እንመኛለን። በልጅነትህ የተማርክ ሳለ ምን መሆን ነበር የምትሻው? በህፃንነት አንድ ላይ ስንጫወት ከልጆች ጋር
እኔ በዛ ሰዓት ማናጅመንት ሰው ማናጅ ማድረግ ስራ ለማሰራት ነው በዛንም ህልም ያለው ግን በቲቺንግ መርጬ የገባው በሱ ነው የተመረኩት። እንግዲህ በወላይታ ሶዶ ዩኒቨርሲቲ ቆይታ ፍላጎቶች፣ ሀሳቦች ከልጅነት ህልም ጋር ቢገናኙም ባይገናኙም በምትማርበት ዘርፍም ዙሪያ ሊሆን ይችላል ከዩኒቨርሲቲ ወጥቼ ይህንን ብሰራ ይህንን ባደርግ እያልክ ብዙ ነገሮችን ታስብ ይሆናል እና በዛ ሀሳብ ወቅት ሊስትሮ ሆናለሁ ሊስትሮ እንኳን ባይሆን ተመርቄ ስራ ባጣ እንደዚህ አይነት ነገሮችን ዝቅ ብዬ መስራት እችላለሁ ብለህ አስበህ ታውቃለህ በዩኒቨርሲቲ ቆይታ? አዎ አሁን ያለነው ቻሌንጅ ሁኔታው በጣም ከባድ ስለሆነ እሱም እያሰብኩ እሱ ካልተሳካልኝ ስራ እስከሚገኝ ድረስ አባቴ ጋር እርሻ ቢሆንም እሰራለሁ። ሌላ ስራም ዝቅ ብዬ ራስን ዝቅ አድርጌ እሰራለሁ እያልኩ እያሰብኩ ነበር። ጥሩ እንግዲህ እንደዚህ አይነት ነገሮች ሲያጋጥምህ አሁን ተምረህ ከዛ በኋላ 2 ዓመት ስራ አጣ በ2013 ዓ.ም ከተመረቅክ በኋላ ከዛም በኋላ ወደ አዲስ አበባ መጥተህ እንዳልከው እንግዲህ የሊስትሮን ስራ ለ3 ዓመታት ያክል ሰራህ። በዚህ ሁኔታ ብዙ ነገሮች ያጋጥማሉ እንዳልከው ሰው ይቸገራል፣ በጣም ብዙ ነገር ሊያጋጥምህ ይችላልና በእነዛ ጊዜያት ምነው ባልተማርኩ ያስባለ ሁኔታ አለ ወይ? እንደዛ ብለህ አስበህ አታውቅም ወይ? መማሬ ለምን ጠቀመኝ ብለህ አስበህ ታውቃለህ ወይስ ምንድነው የሚሰማህ? አንዳንዴ ያስብላል። ትንሽ የሆነ ሰው ከኔ ትንሽ የሆነ ያልተማረ ሰው መጥቶ አንዳንዴ ይሰድባል፣ ማይሆን ነገር ይላል። እኔ በዛኔ እንደውም ቢዝነስ አለም ንግድ አለም ላይ ቢወጣ ምን አለብኝ እንደውም ሰው ለመሆን ይህ ትምህርት ተምሬ አይደል እስካሁን ድረስ አመትን ጨርሼ እንደዚህ ሆንኩት ብዬ አንዳንዴ እናደደዋል። አንዳንዴ ደግሞ እንኳን ተማርኩ በተማርኩ መቼም አይጠፋም የኔ ለወደፊት እኔን የሚጠበቅ ነገር ነው ብዬ አንዳንዴ ራስን አጽናናለሁ። መልካም እንግዲህ ሌላው በወላይታ ሶዶ ዩኒቨርሲቲ ቆይታ ምን አይነት ተማሪ ነበርክ? ትምህርት ፍላጎቱ ኖሮህ ነው ወይ ወደዛ የገባኸው? በጥሩ ውጤት ነው ወይ ተመረከው? እንዲሁም ደግሞ ቤተሰቦችስ በምን አይነት ሁኔታ ነበሩ? አሁን አንተ ስትማር ሰፖርቲቭ ነበሩ ወይስ ሌላ ስራ እንድትሰራ ይፈልጉ ነበር? ተመረቀህ ደግሞ አሁን ስራተህ የሊስትሮ ስራን እየሰራ ቤተሰቦችስ እንዴት ነው ያስባሉ? ያውቃሉ ይሄንን ሁኔታህን? እነሱስ ምን ያስባሉ? አገር ቤት ያሉት ቤተሰቦቹ በዛኔ በጣም በቃ ትምህርት ላይ በጣም ፊሊንግ አለው። ትምህርት በጣም ይዤ ነው ጓደኞቹም ነበሩ ከነሱ ጋር እንደውም ላይብረሪ ላይ እያደረን አንድ ሰዓት ከተኛን በቃ ግዝን ገደልን እያልን እንደዛ ነው የተማርነው። ጥሩ ውጤት አምጥተን ነው የተመረቅነው። ግን ቤተሰቦች በዛ ሰዓት እየረዱ እያገዙ ነበሩ። ከዛ ውጤት ስራ ካጣን በኋላ ቤተሰቦቹ በጣም ለኛ እያዘኑ እስካሁን ድረስ በጣም ለኛ እያዘኑ ነው። እሱ ነው። አሁን በዚህ ሰዓት እንግዲህ ቤተሰቦችን አንተ መልሰህ የምትረዳበት ሰዓት ነው። አሁን ባለህ ነገር እንደው ድጋፍ ታደርጋለህ? በግድ ከራስህ አልፈህ ለቤተሰቦች የሆነ ነገር ታደርጋለህ ወይስ ያለህ የገቢ ሁኔታ ይፈቅድልህ? አግዛቸዋለሁ። እነሱ ለምን በእኔ ላይ ሰው ለመሆን ራሳቸውን ለመቀየር እኔን ያስተማሩ ብዙ ወጪ አውጥቶ በጣም ለፍተው ነበሩ። ከዛ አሁን ለኔ ትንሽ ነው ለኔም አይበቃም፣ ግን ከሱም አካፍዬ አንዳንዴ በዓል ሲደርስ እንደም የሚያስቸግር ነገር ካለ እነሱንም አግዛቸዋለሁ። አንዳንዴ ባለ አቅም እነሱን ሰፖርት ለማድረግ ትሞክራለህ? መልካም እንግዲህ በገለጽከው መሰረት ከዩኒቨርሲቲ እንግዲህ ዲግሪህን የባችለር ዲግሪህን ይዘህ በሜጀር ባዮሎጂ ተመርቀሃልና ስራ ስላጣ አሁን ላይ የሊስትሮን ስራ እየሰራ ትገኛለህ። በዚህ ወቅት ግን አብረው የተማሩ ልጆች ዩኒቨርሲቲ ላይ እንዳንተ የተማሩ ልጆች ማስተርሳቸውን አልፎም ፒኤችዲ የሞከሩም ካሉ እንደዛ አይነት ሁኔታ የገጠመህ ካለ ወይም ሊማሩ ይችላሉ ለስታስብ አንተ እንዴት ነው እድሉን ባገኝ የመማር ፍላጎት አለኝ ማስተርሴን ቀጥዬ መማር እፈልጋለሁ የሚል ነገር አለ ውስጥህ ላይ ወይስ ደግሞ ባለኝ ብቻ ስራ ካገኘው እንደው ከዚህ በኋላ ትምህርት ሲቅርብኝ ብለህ ነው የምታስበው? አረ በጣም ፍላጎት አለኝ። እንደውም ይሄ ስራ እየሰራው አቅሜ ብደርስ ኤምኤስ ብጨርስ በጣም ደስተኛ ነኝ። ግን አቅም ስላጣሁት አቅም ስለሌለኝ ነው እስከዚህ ዝም ብዬ ቆየሁት እንጂ
ቢቀጠል ከኔ ጋር ያሉት አሁን መሰረት የጨረሱት ተመርቆ ያሉት ብዙ ልጆች አሉ። ግን አንዳንዴ የአቅም ጉዳይ ነው የያዘኝ ምን ማድረግ ስለማልችል ለዛ ነው የሚተወው እንጂ በጣም ፊሊንግ አለው መማር ይፈልጋለሁ። ሌላ ደግሞ እንግዲህ ከዚህ ጋር ተያይዞ ሌሎች ልጆች ይኖራሉ። አሁን በየመንገዱ ስታይ ሊስትሮን የያዙ ልጆች፣ ህጻናት ልጆች ሊሆኑ ይችላሉ፣ ከፍ ያሉ ልጆችም የሊስትሮ ስራን እየሰሩ ግን የመማር ፍላጎት ኖሯቸው አሁን በተማረን ዩኒቨርሲቲ በገባን እያሉ ደግሞ ከጎንም ደግሞ ተመቻችቶላቸው ትንሽም ቢሆን እየሰሩ የሚማሩ ልጆች ይኖራሉና ካንተ ህይወት ልምድ አንጻር ሙላቱ ለነዛ ልጆች ምን ይመክራቸዋል? ገና አሁን ወደ ሊስትሮም ህይወት እየገቡ የሚኖሩ ይሆናሉ፣ የትምህርት ፍላጎት እያላቸው ነጋቸውን ደግሞ ለማየት የሚጓጉ ልጆችም ናቸው። ካንተ አንጻር ምን አይነት መልእክትን ነው ለነዚህ ልጆች የምታስተላልፍላቸው? እኔ አንዳንዴ በጣም አክራቸዋለሁ። ወደ እኔ ጠጋ አድርጌ ጊዜ ይመጣል፣ ይሄ እኔን አይታችሁ ትምህርት እንዳትሰንፉ ተማሩት፣ ለተማሪና ለተሳለ ብለዋ ስራ አይጠፋም ነው የሚባለው። ጊዜው ነው ይሄ ጊዜ ሽሮ ጊዜ ሌላ ጊዜ ይመጣል፣ ጥሩ ጊዜ ይመጣል። ስለዚህ ተማሩት ብዬ እመክራቸዋለሁ። መቼም በቀጣይስ ምን ማድረግ አስበሃል? አሁን በህይወትህ ነገሮች ቢመቻቹልህ አንደኛ እቅድህ ምንድን ነው? ሁለተኛ ደግሞ ሀሳብስ የመስራት ሀሳብ ምን አይነት ነገሮችን የመስራት ሀሳቦች አሉ? እቅድ ለወደፊት ስራ ቢሳካልኝ ትምህርት በመጀመሪያ ደረጃ ኤምኤስ መቀጠል ይፈልጋለሁ። ከዛ በመቀጠል ደግሞ ቤተሰቦቹን ያገዙት በእኔ በጣም የደከሙት ቤተሰቦችን መረዳት ይፈልጋለሁ። ምን ምን አይነት የስራ ዘርፎች ቢመጡልኝ ብለህ ታስባለህ? አሁን በአንተ አቅም ምን መስራት ትችላለህ ብለህ ታስባለህ? እኔ አሁን ወጣት ስለሆንኩት ማንኛውም ስራ መስራት በዚህ ሰዓት እችላለሁ። ቲቺንግ ብቻ ሳይሆን ሌላ ስራ ቢያጋጥም እሰራለሁ። ለምን ወጣት ነኝ፣ ገና የሚሰራበት ጊዜ ላይ ነኝ። ስለዚህ ማንኛውም ስራ አልመርጥም በዚህ ሰዓት። መልካም። እንግዲህ ሌላው ደግሞ ከአንተ ህይወት ሰዎች ምን ቢማሩ ብለህ ታስባለህ? ከኔ ይሄን ነገር ቢማሩ እና የተሻለ ነገር እንዲኖራቸው ቢያደርጉ ብለህ ታስተላልፈው ነገር ካለ? እኔ ማስተላልፈው ነገር ከኔ ታች ያሉት ሰዎች እኔ እዚህ ስለሆንኩት እኔ እንደኔ ሆኖ እንዳይቀሩ እመክራቸዋለሁ። በፊትም ደግሞ አሁን እነሱ ጥሩ ከኔ በተሻለ ሁኔታ እንዲሆን እመክራቸዋለሁ። የመጨረሻ ጥያቄ ልጠይቅህ። እሺ። ሙላቱ 1 ሚሊዮን ብር ቢሰጠው ምን ያደርግበታል? እኔ አሁን ቢሰጥብኝ መማር ይፈልጋለሁ። ከዛ ቤተሰቦችን በመቀጠል አግዛቸዋለሁ። በመጀመሪያ ደረጃ ኤምኤስ መማር ነው ፍላጎቴ። ከዛ በመቀጠል ደግሞ ቤተሰቦቹን ከኔ ጋር የለፉት በእኔ ምክንያት የለፉት ብዙ ወጪ ያወጡት ቤተሰቦቹን እነሱን ማገዝ እፈልጋቸዋለሁ። መልካም። እሺ፣ ሌላ ቀረ የምትለው ሀሳብ ካለ እሱን እንደመጠቅለያ ማንሳት እንችላለን። በጣም ደስተኛ ነኝ ይህን በመጠየቅ ዝቅ ብላችሁ እኔን በመጠየቃችሁ በጣም ደስተኛ ነኝ። ምንም ቅር የምለኝ ነገር የለኝም። በጣም እናመሰግናለን ሙላቱ። እንግዲህ ተሳክቶልን ወደፊት እንደምንገናኝም እርግጠኛ ነኝ። መልካም ጊዜ። እሺ፣ አመሰግናለሁ።